ይምረኝ ስትሆነ እንጂ ማስታወስ የሚያዘናጋህ ነገር በአጠቃላይ ከስረት ነው والله العظيم ረብህ ያን ያህል የሚጎልህ ነገር ነበር ምን እስልምና ሶፊ እንዴ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ቻናሌ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ እኔ ሰላም ነኝ አልহামዱሊላህ ያላ ሰላምና ስለት አይላችሁ ያልኩ ዛሬም በአዲስ ቪዲዮ መጥቻለሁ ዛሬም እንዴት ተለመደው ያስተምራሉ ያዝናናሉ አልኳችሁን ቁም ነገር አዘል አዳዲስ ቪዲዮዎች ይዤላችሁ መጥቻለሁ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በትህትና ጠይቃለሁኝ ኢንሻአላህ አሁን እስኪ ወደ መጀመሪያው ቪዲዮ እንሂድ ይምረኝ ስትሆነ እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድቅ እንደሰው መስከታኝ ረሂም ታግሶ እኔ ምንም አይደለም አልহামዱሊላህ ረቢል ዓለሚን ጾመኛ ነኝ ሲጀመር አንተ የምትሰማ ሰው ቢሆን የምትመከር ሰው ቢሆን ነው ሐቁ ተገልጦልህ ነበር ብዙ ጊዜ ሰዎች መክረውሃል ከሰዎች በላይ ደግሞ ቁርአን መካሪ አለ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ መካሪ አለ እንደዚህ ዲን ላይ ባዘፍንብን ዲንህ ላይ ድንበር ባታልፍ ጥሩ ነበር እኔ ላንተ ልመክር ወይ ማንተን መልስ ለመስጠት አይደለም ዛሬ መጣሁት ግን ስክሮል ያደረኩ ይሄ ሙዚቃን ካየሁት በኋላ እንደው ሰዎች ምን አይነት አስተያየት የሰጡት ነው የሚል ነገር ተሰማኝና ኮሜንትህን ለማንበብ ገባሁ ግን ስር የተቀመጡ ኮሜንቶች ሱብሃንአላህ ልብ የሚነኩ ነበሩ ሙሉ 100% ማለት ትችላለህ ቢያስቆም ብለህ ሰውን ወዴት የመራውት ነው ሰው ሁሉ ተመሳሳይ ነገር እንኳን ሲሆንብህ ራስን አጠረጥርም ወዴት ይሄድኩ ነው የሚል ነገር አታስብም እሱ ስር ስገባ ያየኋቸውን ኮሜንቶች ሱብሃንአላህ ልብ የሚነኩ ነበር የመጀመሪያ ያየሁት ኮሜንት ምን ነበር ምን አይነት ሰው ነህ በሃይማኖት ስም ባትዘፈን ምን ነበር አላህ Subhanahu Wa Ta'ala ልቦና እንዲሰጠው ዱዓ እናደርግለት አው ታማሃል አላህ Subhanahu Wa Ta'ala ልቦና ይስጥ አላህ ቀጥተኛው መንገድ አንተምኛም አላህ ቀጥተኛው መንገድ ይምራን ሱብሃንአላህ እንዴት በሃይማኖት ስም እኔ 1 ቢሊዮን ብር 1 ሚሊዮን ብር ቢሰጠኝ ይሄን ያክል ገንዘብ ቢሰጠኝ እምነቴን አልቀየረም ብለህ የምታስብ ሰው የምታምን ሰው እንዴት ለሙዚቃ ብለህ እምነትህ ላይ ያልሆነ ነገር አምጥተህ ትጥላለህ እንዴት ድንበር ታልፋለህ እንዴት ትዘፍናለህ ሁለተኛ ላይ ያየሁት ኮሜንት ምን ነበር ካልተለቀቀ ይቅርኛ አንፈልገውም የሚል አዎ ካልለቀቀው ይቅርብን ተዋታ ሰስተን አላህን ፍራ ካልለቀቀው ይሄ ሙዚቃህን ይቅርብ አንተ ራስህ አዳምጠው ቤት ውስጥ ቁጭ አድርገን አትልቀቀው በቃ አትልቀቁ ሶስተኛ ላይ ያየሁት ኮሜንት ልብ የሚነካ ነበር ምን ይላል አንተ ግን ይሄ ሙዚቃ መሳሪያ አተውም ለአላህ ብለህኛና ታሳስተን ሱብሃንአላህ ለአላህ ብለህኛ እንግዲህ በአላህ ስም እየተጠየቅክ ነው እኛና ታሳስተን በቃ ሰውን አታሳስተው አንደኛ ሰውን አንተን በመራገም ይሳሳታል ሁለተኛ ሰውን ይህ ሙዚቃ ባዳመጠ ቁጥር ይሳሳታል ሶስተኛ ሰው ይህ ሙዚቃ ያዳመጠ ከዒባዳ በተዘናጋ ቁጥር ይሳሳታል ሱብሃንአላህ ይህን ደግሞ ታውቀዋለህ አንተ ልብ በደንብ ታውቀዋለህ ስለዚህ ሰውን አታሳስ አራተኛ ላይ ያየሁት ኮሜንት ግን እጅግ በጣም ልብ ይነካል والله በዚሁ አጋጣሚ ይህ ኮሜንት የጻፈ ሰው አላህ በረካ ያድርግ አላህ ጀዛን ይክፈል ምን የሚል ነበር በዚህ ረመዳን ህዝቡ ቁርአን ያዳምጥበት በቃ አላህን ፍራ በዚህ ረመዳን ህዝቡ በዚህ በቁርአን ወር በዚህ በተከበረ በረመዳን ሰው ሁሉ ወንጀሉ በሚመረበት ወር ይህ አንድ ወር 30 ቀን ነው እንግዲህ ይሄው አልቋል እሱ ነው አላህ ከሚጠቀሙበት ያድርገን ሰው በቁርአን በሚታገልበት ሰው እንግዲህ ይኸው እስቲ ያቸው የፈራ ኢላም ሰለላሁ ዐለይሂ ወሰለም አይታችኋል አይደለ በኢሻ ሰላት ወቅት ተራዊህ እየሰገደ እነሱ ጫታቸውን እየቃሙ ዘፈናቸውን እየዘፈኑ ነው ስለዚህ ሰውን ቁርአን ያዳምጥበት በረመዳን ወር እንደዚህ አይነት ሙዚቃ ያመጣባት ረብሸን አላህን ብትፈራ ጥሩ ነው ያ አላህ ያ ረህማን ሁላችንም አላህን እንፈራ ያድርገን ማለት ነው ለመናገር ከባድ ነው እኔስ ግራ የገባኝ ነገር ከሚሰራው ሰው የሚያዳምጠው ሰው ማለት ነው ወይንም ደግሞ እኔ እንጃ ይሄንን ነሽዳ የሚባል ነገር አላህ እንደው ከምድር ገጽ ያጥፋው ነው የሚለው ማለት ነው ምክንያቱም ተሙዚቃ ምንም የሚተናነስ ነገር አይደለም ማለት ነው ልክ ሙዚቃ ባሉት በቃ እንትን የሙዚቃ መሳሪያ ያለው ውዝወዛው ምናምኑ በቃ ልክ ሙዚቃ አላቀም ምን ወይንም ደግሞ አላህ ወይንም ደግሞ ረሱል ስለሚሉበት እንደሆነ እንጂ ነሽዳ የሚሉት ያው ትክክለኛ ምንም እንትን ያላለበት ሙዚቃ ማለት ነውና አላህ ይጠብቀን በዚህ በረመዳን ወር ሰው ቁርአን በሚቀራበት ዚክር በሚያረግበት እንዲሁም ኸይር ስራ በሚሰራበት በሙዚቃ በቃ የረመዳን ነሽዳ እየተባለ ደግሞ ጥሩ ነገር አስመስለው ነሽዳ ይዘው ብቅ ይላሉ ማለት ነውና አላህ ከመሳሳትም ከማሳሳትም አላህ Subhanahu Wa Ta'ala ሁላችንም ይጠብቀን ያ ረብ
አላህን ከማስታወስ የሚያዘናጋህ ነገር በአጠቃላይ ከስረት ነው። ወላሂ العظيم ልትርቀው ይገባል። ለዚህ ነው ረቡል ዒዘቲ ወልጀላል ያ አዩሀ الذين آمنوا لا تلهكم أموالكم ولا أولادكم عن ذكر الله ومن يفعل ذلك فأولئك هم الخاسرون። ገንዘቡ ልጁ አላህን ከማስታወስ ያታለለው ሰው በእርግጥ ከሳሪው እሱ ነው አለ ረቡል ዒዘቲ ወልጀላል። የከሰሩ ሰዎች ማለት እነዚህ ናቸው። ስለዚህ ከዚክር የሚያዘናጋህን ነገር ተጠንቀቀው፣ አንተን ወደ ክስረት ስለሚወስድህ ማለት ነው። ወላሂ ከዚክር በላይ ምን አለ? ምንም ነገር የለም። ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? ወሱብሓነላሂ ወልሐምዱሊላሂ ተምላአኒ አው ተምለኡ ማ በይነ ሰማኢ ወልአርድ አሉ። ወሰላቱ ኑር ወሰደቀቱ ቡርሃን ወሰብሩ ዲያእ ወልቁርአኑ ሑጀቱን ለከ አው ዐለይክ ኩሉ ናስ የግዱ ፈባኢዑን ነፍሰሁ ፈሙዕቲቁሃ አው ሙቢቁሃ አሉ። ሁሉም ሰው ይወጣል ይንቀሳቀሳል። ነፍሱን የሚያድን አለ፣ ነፍሱን የሚያከስር አለ። ከዚክር ሁሉ ደግሞ ምንድን ነው ካለን ቁርአን። አላህን ሱብሃነሁ ወተዓላ አብዝተው ከሚያወሱት የአላህ ሱብሃነሁ ወተዓላ ባሮች አድርገን አላህን ከማውሳት ከማዘናገድ ደግሞ አላህ ይጠብቀን ማለት ነው። አላህ ልባችንን ለኸይር ነገር ይክፈትልን። አላህ ሱብሃነሁ ወተዓላን በሌትም በቀንም በየትኛውም አጋጣሚ የምናወሳ አላህ ያድርገን ያ ረብ ሁላችንም ማለት ነው። አያነ መከኛ እስኪ ሁላችሁንም አንድ ጥያቄ ልጠይቃችሁ። ይህንን ቪዲዮ ስታው ምን ተሰማችሁ? እውነት ለመናገር ይሄ ሁላ ህዝብ እውነት እንደው በባህር ገብቶ ኢትዮጵያ ላይ ሰው የቀረ ይመስላችኋል? እና ሊላሂ ወኢና ኢለይሂ ራጂዑን ላ ኢላሀ ኢለላህ። እኔ የምለው ማለት ነው በቃ እኛ ሀገራችን ሰርተን እንለወጣለን የሚለው ስሜት ወይንም ደግሞ ሞራሉ በቃ ውስጣችን ሞተ ማለት ነው። ቆይ ይሄ ሁላ ህዝብ የት እየሄደ ነው? የሁላ ወጣት የት እየሄደ ነው? ላ ሐውለ ወላ ቁወተ ኢላ ቢላህ። ኧረ እኔ በጣም ነው የገረመኝ ወላሂ። በእርግጥ ከየቦታው በተለይ አሁን እንደ ፋሽን ተደርጎ የተያዘው የባህር ጉዞ ነው ማለት ነው። ያላዩትስ ያልቀመሱትስ እንደው አዲስ ናቸው። ደግ ምንነቱን አላወቁትም። ሄደው ራሱ ስንት አመት ታስረው ተሰቃይተው የሄዱት ራሱ ተመልሰው በባህር ይመጣሉ። እኔ ወላሂ እንጃ በቃ እኛ በራሳችን ላይ ተስፋ ቆርጠናል። እኛ እኮ መስሎን ነው እንጂ አላማ ራሱ የለንም ማለት ነው። ሰርቶ የመለወጥ አላማ ያለው ሰው በየትኛውም አካባቢ በየትኛውም ቦርሳ ሰርቶ ለመለወጥ በቃ የራሱን ጥረት ያደርጋል ማለት ነው። ምክንያቱም አላማው ሰርቶ ለመለወጥ እስከሆነ ድረስ እንዴ ቆይ ሳኡዲ ላይ ነው ርዚቅ፣ በቃ ሳኡዲ ላይ ብቻ ነው ርዚቅ ያለው ማን ነው? አገራችንም እኮ ሰርተን መለወጥ እንችላለን። ከትንሽ ተነስተን ስበቡን ካደረስን ትልቅ ደረጃ ልንደርስ እንችላለን። እንደሚከፈለው ብር ደግ ብሩስ እንዲያፈቀደው መችስ ወጣ ያለው ገንዘብ ግድግዳ ሲጭር ያድራል የሚባል ተረት አለው። ብሩስ እንዲያፈቀደው። ቆይ እስኪ ባህር ሲገቡ እናንተስ የምትሄዱት ሰዎች ያው ይዛችሁታል ማለት ነው። ቤተሰብ ምን ያክል እንደሚጨነቅ በቃ ልጅ ምን ደርሶ ይሆን፣ ወንድሜ ምን ደርሶ ይሆን፣ ባልተቤት ምን ደርሶ ይሆን፣ ምን ያክል ጭንቅ አለ። እዛ ከገባ በኋላ ደግሞ ርቦት ይሆን ጠምቶት ይሆን ተይዞ ይሆን፣ በቃ ስንት አይነት ጭንቅ አለ። እውነት ለመናገር እንደው ለኛም እንደው ዘኑልን ወላሂ። እንዴ አለቅን እኮ በጭንቀት። አሁን ይሄ ሁላ ህዝብ ወላሂ ላ ኢላሀ ኢለላህ። ኧረ እኔ በጣም ነው አጃኢብ የሆነብኝ። በቃ ከጊዜ ወደ ጊዜ ከቀን ወደ ቀን በባህር የሚሄደው ሰው እየበዛ ነው የሚሄደው ማለት ነው። የመንገድ ላይ ከሌ ሞተ ይባላል፣ ከሌ በመሳሪያ ተመታ ይባላል፣ ከሌ ተያዘ ይባላል። መስሚያችን ጥጥ ነው። ተመልሰው ይመጣሉ አሁንም። ቆይ እንደው ምን ይሻለናል ወላሂ። ተው ሲሏቸው በእርግጥ ማንም አይሰማም። እዚህ ሲመጡ ደግሞ አያስችለንም። በቃ ተደበደበ ልንገለው ነው ምንድን ይባላል፣ ሊያብር ይከፈላል ወይ ይያዛል ወይ እንደ ድሉ ሆኖ ሊገባም ይችላል። እዛ ተገባ በኋላ ደግሞ ሌላ ጣጣ አለ። አላውቅም። እንደው አላህ ሱብሃነሁ ወተዓላ እንደው ይሄን አረብ ሀገር ዝግት ያድርገው ነው የሚለው ወላሂ። እንዴ ምን አይነት መከራ ምን አይነት ስቃይ ነው እንደው። በጣም እኮ በዛ አሁን ላይ ጭራሽ በጣም በስቷል። እውነቴን ነው።
ሰው እየተሰቃየ በቃ ስንት ሺህ ብር ተከፍሎ ያንን እኮ 300 ሺህ ብር ወይንም ደግሞ ተዛ በላይ ኢትዮጵያ ተልኮለት ቢሰራ እኮ አንድ ሰው ይለወጣል። ብዙ ስራዎች አሉ። ብዙ ነገር ተሰርቶ መለወጥ ይቻላል ማለት ነው። አይደለም በባህር በቃ በባህር ሂጄ ልሙት። ላኢላሀ ኢላላህ። ለማንኛቸውም አላህ ሱብሃነሁ ወተዓላ ይዘንልን። እኔ አላቅም እውነት የሚዘገንን ነገር ነው ማለት ነው የኛ ነገር። ግን ቢቀርብህ ያን ያህል የሚጎልህ ነገር ነበር? ምን? እስልምና ሶፊ እንዴ በጣም ብዙ ነገር ያመልጠኝ ነበር። በጣም ምን ያመልጣል? ምን የተለየ ነገር አለ እስልምና ውስጥ? እስልምና ቦታ አይደለ እዚህ ብቻ አለ። እስልምና ውስጥ ምን ይላል? ምን ሁሉም ነገር ያለው እስልምና ውስጥ ነው። በነገራችን ቀድሞ በነበርክበት የህይወት መንገድ ላይ ህይወት ቀጥላ ቢሆንስ? ያው እንዳልኩሽ ነው። አይምሮ መንፈሴ እንደተጨነቀ ትኖራለች። ከዛ በኋላ የዘላለም ጀሃነም መንገድ ውስጥ እንደምገባ አውቀው ነበር። ግን አሁን ያ እርካታ ያጣሁት የናፈኩት የመንፈስ መረጋጋት አምላኳን ስትቃትት የነበረችው ነፍስዬ ማለት ነው እርፍ ብላለች። ሶላት ሰዓት ሲደርስ በጣም ደስተኛ ነኝ። ሰዓቴን ጠብቄ ሶላት አደርጋለሁ፣ ከአምላኬ ጋር እገናኛለሁ። አመስግኜው እወጣለሁ፣ አመስግኜው እገባለሁ። የምፈልገውን ነገር ጠይቀዋለሁ፣ የምፈልገውን ነገር ያደርግልኛል። ይሄ ብቻ የዱንያ ብቻ አይደለም ደግሞ እንዳልኩሽ እስከ ጀነት ድረስ እነዚህ ነበር ማጣው ሙስሊም ባልሆን ኖሮ እና እዛው ወይ አንድ ቀን የሆነ ቱቦ ላይ ወድቄ ሞት ነበር ያኔ። አሁን ግን ንጹህ ነኝ ደስ ሲል አልহামዱሊላህ። እንኳን ወደ ተፈጥሯዊ እምነትህ በሰላም መጣ ብያለሁ። እንኳን ደህና ቆይሽ መልካም መርሃባ። ሱብሃንአላህ አልহামዱሊላህ ረብል ዓለሚን። ከዚህ በወንድማችን ንግግር በዚህ ባጭር ቪዲዮ እውነት ለመናገር ብዙ ቁም ነገር እንወስድበታለን ማለት ነውና እውነት ነው። እስልምና ውስጥ ሁሉም ነገር አለ። እስልምና ውስጥ ምን የሌለ ነገር አለ? አልহামዱሊላህ ሙስሊም አድርጎ ስለፈጠረን ብቻ አላህን ደጋግመን ሌትም ቀንም ልናመሰግነው ይገባል። አልহামዱሊላህ ረብል ዓለሚን። እስልምናችን ስለ ሁሉም ነገር አስተምሮናል። ስለ ዱንያውም ስለ አኺራውም ህይወታችን አስተምሮናል። አላህ ሱብሃነሁ ወተዓላ የምንሰራበት አላህ ባዘዘን የምንተገብርበት አላህ ተከለከለ ቦታ ደግሞ እማንገኝ አላህ ሱብሃነሁ ወተዓላ ባሮች ያድርገን። እስልምናችን ሙሉ ነው። እስልምናችን ውስጥ ሁሉም ነገር አለ። ስለ ሁሉም ነገር ስለ ትዳር፣ ስለ ፍች፣ ስለ መጠጥ፣ ስለ መብላት በቃ ስለ ዱንያም ስለ አኺራም ነገር ስለ ሁሉም ነገር እስልምና ውስጥ አለ። አልহামዱሊላህ ረብል ዓለሚን። እና ሙስሊም በመሆናችን ብቻ ደስተኛ አይደለንም። አልহামዱሊላህ ደግመን ደጋግመን አልহামዱሊላህ ልንል ይገባል። ኢንሻአላህ የዛሬው ቪዲዮ ይሄንን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ረመዳናችን አላህ ይቀበለን። አገራችን አላህ ሰላም ያርግልን።